fayyina warra cufaadha. Maaliif cubbaan qaban? Maaliif fooniif dhiiga gooftaan qaban? Maaliif lubummaan qaban? ለምሳሌ ክህነት ቤተክርስቲያን ሁለት መስዋዕት አላት። የሁለት ምሰሶ አላት ቤተክርስቲያን። ማን ክርስቲያን አውቶ ባለማቀጥ አንዱ ክህነት ነው፣ አንዱ መስዋዕት። ክህነት እንዴት ነው የሚሰጠው? ለማን ነው የሚሰጠው? ስርዓት አያችሁ። ማን ነው ቄስ የሚሆነው? ማን ነው ዲያቆን የሚሆነው? ማን ነው ጳጳስ የሚሆነው? ከሉ በተወኙ ከጳጳስ ተወኙ ከዲያቆን ተወኙ። አሁን አይታችኋል፣ ፌሚኒዝም የሚባል አዲስ እንቅስቃሴ መጥቷል። እኔም ጳጳስ መሆን እችላለሁ ብሎ እህቶች ተነስተዋል። እኔም ቄስ መሆን እችላለሁ የሚሉ አያችሁ። ይሄ ምን ያህል ከስርዓት ውጪ የሆኑ አስተሳሰቦች ዓለማችን ውስጥ እየገቡ አሁን ስለ ፌሚኒዝም ለማንሳት አለ። ራሱን ችሎ ትልቅ ሀሳብ ነው። ራሱን ችሎ ትልቅ ትምህርት ነው። እዛ ውስጥ ለመግባት ግን አይደለም። ተመልከቱ፣ እነዚህ ሁሉ ስርዓት ያስፈልጋቸዋል። ስለዚህ የስርዓት ጥቅሙ ምንድን ነው? ያመነው ወደ ተግባር ለመለወጥ ከንቲናመን ሆጂት ጅጅሩዳ ሆጂዳን ሂጉዳ ሰርኒ ድርቀመው በረባቸው ሰይቱ ግድ ስርዓት ሃይማኖትን ለመፈጸም ስርዓት ያስፈልገናል። ክርስቲያኖች ያለ ስርዓት ሃይማኖትን ተግባር ላይ ማዋል አይቻልም። ያለ ስርዓት ድህነት የለም። በአጠቃላይ ድህነት የለም። ለምን? ለድህነት ጥምቀት ያስፈልጋል። ጥምቀት የሚፈጸምበት ስርዓት ግድ ነው። ለድህነት ቁርባን ያስፈልጋል። ቁርባን የሚፈጸምበት ስርዓት ግድ ነው። ለምሳሌ አንድ ሰው ለመቁረብ ስንት ሰዓት መጾም አለበት? ስንት ሰዓት መጾም አለበት? 18 ሰዓት። ምን ማለት ነው 18 ሰዓት መጾም? ይሄ ስርዓት ነው። እዛ ውስጥ ነው የምታየው። ስርዓት ውስጥ ነው 18 ሰዓት ነምቶኮ ፎሪሳናችሁ ዳፍ ይጋሳሉ ጉዳፍ ሰዓቲ ቁዳዲ ሰደት ጾሙ ቀብ ማልተቹ ስርዓት ነው ይሄ። ቁርባን ያድናል። ግን እንዴት እንቁረብ? እንዴት እንቁረብ? ባልና ሚስቶች እንዴት ይቁረቡ? መቼ ይቁረቡ? ግብረ ሥጋ ግንኙነት ካደረጉ በስንተኛው ቀን? ሳያደርጉ በስንተኛው ቀን? ይሄ እኮ ስርዓት ነው። ይቆርባሉ አብረው። አዎ፣ ግን እንዴት? አብሮ አለ ስርዓት አብሮ አለ። አያችሁ፣ ንስሐ ስንገባ ስርዓት አለው አብሮ። ስርዓቱ ካህኑ እንዴት የሚመኑን ንስሐ እንዴት ይቀበል? ንስሐ ያስፈልጋል። መንግስተ ሰማያት ቀርባለች፣ ንስሐ ግቡ። ግን እንዴት እንግባ? ፕሮሲጀሩ እንዴት ነው? ስቴፑ እንዴት ነው? ንስሐ እንደሚያስፈልግ እናውቃለን። ዶግማ ነው። አዎ፣ ለምሳሌ ጾም ያስፈልጋል። ምንም ጥያቄ የለውም። ሆዳም ካልሆነ ሰው ይጾማል። ሰው ሆዳም ከሆነ ነው ጾም አያስፈልግም። በነገራችን ጾምን አለመጾምና ጾም አያስፈልግም ይለያያል። አንዳንዱ ሰው አለመጾም አይችልም። በቃ እኔ አልችልም